ከዛ ከብዙ ከ11 ተከታታይ ተአምራቶች ምልክቶች በኋላ ህዝቡን ለቀቀ እና ህዝቡን ለቆ በሚሄድበት ሰዓት ላይ እየሄዱ ባሉበት ሰዓት ላይ ከፊት ለፊታቸው በጣም ትልቅ ባህር ነበር፣ ቀይ ባህር የሚባለው። ምናልባት እናንተ ታውቁት ሊሆን ይችላል። አሁን በዚህ ሰዓት ያላችሁ በእሱ ላይ የሄዱ ሰዎች ሊኖሩ ይችላሉ። ቀይ ባህር ብለን የምንጠራው ትልቁ ባህር ከፊት ለፊታቸው ነበር እና ያንን ሲያዩ እስራኤላውያን በጣም አዘኑ፣ በጣም ጮሁ፣ በጣም አለቀሱ። እንዴ ሙሴ እዚህ ድረስ ያመጣህን እንደዚህ ባህር ውስጥ እንድንገባ ነው ወይ? እንድንጠፋ ነው ወይ? እንድንሞት ነው ወይ? እዛው መከራ ውስጥ ይሻለን ነበር። ሁሉም ተስፋ ቆረጡ። በጣም ተስፋ በቆረጡ ሰዓት ላይ ሙሴ ብቻ ምን አደረገ? ወደ እግዚአብሔር ቀና አለና በሚጸልይ ሰዓት ላይ ምን አደረገ? በያዝከው በትር ባህሩን ምታው ሲለው እንደዚህ ገዝፎ የነበረ ያን ትልቁም ባህር ምን አለ? ከፈለው። ልክ እናንተም ዛሬ እጅግ እንደ ባህር የገዘፈ ብትገቡበት የሚያሰጥም ችግር በዙሪያችሁ እንዳለ ያስታውቃል። አንዲት በትር ግን ተከፍለዋለች፣ እናንተን ደግሞ በደረቁ ያሻግራችኋል። ተስፋ በማይቆረጥበት አምላክ ተስፋ አይቆረጥም። ተስፋ በማይቆረጥበት አምላክ ተስፋ አይቆረጥም። ስለዚህ ተስፋ እንዳትቆርጡ። እናንተ ከዚህ ስትወጡ አብሯችሁ የወጣ አምላክ አለ። በየእምነታችሁ ልትሆኑ ትችላላችሁ። ግን የሆነ ተስፋ ይዛችሁ እስከወጣችሁ ድረስ ከእናንተ ጋር ያለ እናንተን የሰራ ያበጃጅ አምላክ እንዳለ ግን ልትረሱና ልትዘነጉ አይገባም። ስለዚህ ከነዚህ ሰዎች ታሪክ የምንማረው ምንድን ነው? ችግሮቻችን ወይም ያለንበት ጭንቀት ያለንበት መከራ ማለት ነው እንደ ኤርትራ ባህር እንደዚህ ገዝፎ 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 ትልቅ ሆኖ ቢታየንም በአንዲት በትር ይከፈላል። እኔና እናንተ አሁን ያላችሁበት ችግር በጣም አስጨናቂ ነው። አጭር ጊዜ ነው የተሰጣችሁ። በጣም ብዙ መከራዎች አሉ። የእናንተን ከዚህ መውጣት የሚፈልጉ ደፋ ቀና የሚሉ ደግሞ ማለት ነው በርካታ ሰዎች እንዳሉ ደግሞ ልትረሱና ልትዘነጉ እንደማይገባ ላሳስባችሁ እወዳለሁ። በጭንቀት ጊዜ ምን አይነት ጸሎት እንደሚደረግ አጠር አድርጌ ልናገርና እንደዚህ ሰው በተሰበሰበ እርዳታውም ለእናንተ ቢሆን መልካም። አንዲት ቃል ብቻ ልናገር፣ ያ ይሻላል ይመስለኛል። እንደዚህ ሰው ሰብሰብ ባለበት በጎ አድራጎት እንዲያደርጉ ሰዎችን መቀስቀስ መልካም ነው። ቅድም ስገባ እኔ 80 ምናምን 60 ሰው ነበር የነበረውና እግዚአብሔር የተመሰገነ አሁን ሰው አለ። ይህን አጋጣሚ መጠቀም አለብን እና ወንድሞቻችን ያሉት በዚህ ሰዓት ላይ በሊቢያ እጅግ በሚያስጨንቅ ሀገር ውስጥ ነው ያሉት። እያንዳንዳቸውን ብትጠይቋቸው የወጡበት ዓላማ ለመሞት ሳይሆን ነገን ለመኖር ነው። ለመኖር ነው አይደል የወጣችሁ? ለመኖር እስከወጣችሁ ድረስ ተማምናችሁ የወጣችሁት የፈጠራችሁን አምላካችሁን አይደል? የፈጠራችሁ አምላካችሁ እንደማይጥላችሁ ደግሞ እኔ ልነግራችሁ እወዳለሁ። ዳንኤል የሞት ፍርድ በተፈረደበት ሰዓት ላይና እጅግ የተራቡ እጅግ ጨካኝ ዘግናኝ የሆኑ አንበሶች መሃል ላይ ሲጣል ከእሱ ጋር ማ ነበረ? እግዚአብሔር ነበረ። በነዛ በተራቡ አንበሶች መሃል ወድቆ ዳንኤል አንዱም አንበሳ ዳንኤልን አልነካው። ልክ እንደዚህ እጅግ ሞት አከፍክፎ እጅግ በጣም ከቦ ጭንቀት ውስጥ በነበራችሁበት ሰዓት ላይ በመካከላችሁ እግዚአብሔር አምላክ እንደሚገኝ ማመን አለባችሁ። ተስፋ እንዳትቆርጡ። ተስፋ በማይቆረጥበት አምላክ የህሊና ዝግጅት ምንጊዜም አስፈላጊ ነው። ምን ብላችሁ መጸለይ ይኖርባችኋል መሰላችሁ? አንዲት ነገር ብቻ ከመዝሙረ ዳዊት ላይ ላስቀምጥላችሁና ከዛ በኋላ እንሄዳለን። መዝሙረ ዳዊት መዝሙር 3 ቁጥር 1 ላይ እንደዚህ ይላል፣ አቤቱ አለ የሚያስጨንቁኝ ምንኛ በዙ፣ በእኔ ላይም የሚቆሙ ብዙዎች ናቸው። ብዙዎች ነፍሴን አምላክሽ አያድንሽም አሏት። አንተ ግን አቤቱ መጠጊያዬ ነህ፣ ክብሬ ነህ፣ ራሴንም ከፍ ከፍ የምታደርግ አንተ ነህ። በቃሌ ወደ እግዚአብሔር እጮኻለሁ፣ ከተቀደሰ ተራራው ይሰማኛል። እኔ ተኛው አንቀላፋው፣ እግዚአብሔር ደግፎኛልና ነቃው። ከሚከቡኝ ከአእላፍ ሕዝብ አልፈራም። ተነስ አቤቱ አምላኬ ሆይ አድነኝ። አንተ የጠላቶችን መንጋጋ መትሃልና የክፉዎችንም ጥርስ ሰብራልና። ማዳን የእግዚአብሔር ነው፣ በረከትም ከእርሱ ነው ይላል። ስለዚህ እናንተም ሁላችሁም ሰብሰብ ብላችሁ ህዝቡ እንደዚህ ተሰብስበው ባለበት አቤቱ አድነኝ፣ አቤቱ አድነን። ማዳን ያንተ ነው፣ ጥበብ ያንተ ነው። ሞትን የምታሻግር አንተ ነህ። ተስፋ ለቆረጡ ተስፋ የምትሰጥ አንተ ነህ። ለተጨነቁት የምትደርስ አንተ ነህ። ለእኛም በዚህ ሰዓት ላይ ተሰብስበን ሰው የለንም ብለን በምናስብበት ሰዓት ላይ መልአክህን ልከ እነዛን 3 ደቂቅን ከእሳት እንዳወጣ እስራኤላውያንን ባህር ከፍለን እንዳሻገር ዳንኤልን የአንበሶቹን አፍ እንደዘጋ እኛም ላይ የተከፈተውን ይህንን ክፉ ነገር ዘግተ ካለንበት ችግር አውጣን፣ አድነን ልትሉት ይገባል። እርስ በርሳችሁ በዚህ ቃል ልትጽናኑ ይገባል። ይኸው ያመኑ አምላክ
ያመነው አምላክ የታመነ ነው። የታመነ ብቻ አይደለም ካለንበት የኔና የናንተ ችግር ከአቅማችን በላይ ሆነ አይደለም፣ ከእግዚአብሔር አቅም በላይ ግን አይሆንም። ይህንን ድምፅ የምትሰሙ እዚህ ውስጥ ያላችሁት 1300 ክርስቲያኖች እኔና እናንተ ዛሬ ቤታችን ውስጥ ያለን ውሃ ቀርተን መጠጣት እንችል ይሆናል፣ ወጥተን ምግብ መብላት እንችል ይሆናል። ዛሬ ቦታ ተቀያየርንና እነሱ እዛ ጋር ሆኑ። ምናልባት ከዚህ ነገር ቢያልፉ እኛ ነበር የእነሱን እጅ የምናየው። ዛሬ እነሱ የእኛን እጅ አዩ አይደለ? ማንም ሰው ነው ምላችሁ ባይከብደው ኑሮ ባያንገፈግፈው እጅ ባይለው የእናቱን መቀነት ለመሙላት የእህቱን ጎዶሎ ለመሸፈን የቤቱን ባዶነት ለመሙላት ባይሆን ኖሮ ማለት ነው ማንም ሰው አይወጣም ነበር። ይወጣል እንዴ? አይወጣም። ስለዚህ ማንን ተማምኖ ወጡ? እግዚአብሔርን ተማምኖ ወጡ። እንደ አጋጣሚ ሆኖ ዛሬ እዚህ ጋር ሆኖ አይደል? የእያንዳንዳችን እጅግ ትንንሽ የሆነች ነገር ስትሰበሰብ የእነዚህን በጭንቀትና በሐዘን በሰቆቃ ውስጥ ያሉትን ሰዎች እንባ አብሳ ሰዎችን ካሉበት ሐዘን ወደ ደስታ እንደምትመልስ ግን ማወቅ መቻል አለባቸው። እኛ ካልደረስንላቸው፣ እኛ አይዟችሁ ካላልናቸው ማን ሊላቸው ይችላል? እዚህ ጋር ሃይማኖት አይደለም የሚያስፈልገው፣ ኢትዮጵያዊነትና ወንድምነት። እኔ ዛሬ ነው ያዩዋችሁ፣ አላውቃችሁ። ኦርቶዶክስን መርጬ ላስተምር አይደለም የመጣሁት። ምንም ሁኑ ሰው ናችሁ እናንተ፣ ያውም ኢትዮጵያውያን ናችሁ። ስለዚህ ከዚህ ችግር እናንተን ለማውጣት ሃይማኖት አይደለም የሚጠይቀው፣ ሰዋውነት ወይም ሰውነት ነው የሚጠይቀው። እኔ እንደ ኦርቶዶክስ ደግሞ ለመርዳት ቀይ ጥቁር ነጭ፣ ለማስተማር ቀይ ጥቁር ነጭ፣ ሙስሊም ክርስቲያን ብሎ የመከረኝ የለም። ሰው ስለሆነ ብቻ ላከብሮና ልረዳው፣ ከችግሩም ደግሞ ላወጣው ይገባል። እስኪ አንድ ጊዜ ተስፋ በማይቆረጥበት አምላክ ተስፋ አንቆርጥም በሉኝ። እስኪ ሁላችሁ ተስፋ በማይቆረጥበት አምላክ ተስፋ አንቆርጥም በሉኝ። እስኪ አንድ ጊዜ ሁላችሁ ተስፋ በማይቆረጥ ማይካችሁን ክፈቱና ተስፋ በማይቆረጥበት አምላክ ተስፋ አንቆርጥም። ተስፋ በማይቆረጥበት አምላክ ተስፋ አንቆርጥም። እግዚአብሔር አምላክ ከዚህ መከራ ከመጣባችሁ ችግር እንደሚያስወጣችሁ አምናለሁ። አላርዝመው። ሰው በተሰበሰበበት የገቢውን ማሰባሰቢያ አድርጉላቸው። አሁን የተሰበሰባችሁ ሰዎች እነዚህ ሰዎች ከሚወጡ ድረስ ስለዚህ እዚህ ውስጥ ያላችሁ አስተባባሪ የእኛን ፊት እየተመለከቱ ጋደም ብሎ መተኛት በማይችሉበት ሁኔታ ውስጥ ያሉትን ወንድሞቻችን እዚህ ውስጥ የምናያቸውን ሁሉንም ከጎናቸው ልንቆም እንደሚገባ ግን ይሄ የሁላችንም አጀንዳና የሁላችንም የመጀመሪያ ዓላማ መሆን መቻል እንዳለበት ኮድል ነግራችሁ ይገባል። በጣም ጌም ለሚጫወት ምን ለሚያደርግ ሰው በጣም ብዙ ነገር እናደርጋለን። ለተጨነቀች ነፍስ ከጭንቀቷ እንደማውጣት ግን ትልቅ ነገር የለም። ስለዚህ ለተጨነቀች ነፍስ፣ ላዘነች ነፍስ፣ ተስፋ ለቆረጠች ነፍስ፣ ከእግዚአብሔር ውጭ መመኪያ የለኝም ላለች ነፍስ፣ በእግዚአብሔር አምሳልና በእግዚአብሔር አራያ ለተፈጠሩ ለእነዚህ ሰዎች አይዟችሁ የሚል ድጋፍ ከኛ የምንችለውን ነገር አዋተን ደግሞ ካሉበት እና ከተሰጣቸው ከዚህ አጭር ጊዜ ከመጣባቸው ችግር እናስወጣቸው እንደሚገባ ማወቅ መቻላል። እግዚአብሔር ያክብርልን፣ እግዚአብሔር ይርዳችሁ። እኔም የበኩሌን በመሳተፍ እጀምራለሁ። በኢትዮጵያ ብር መስጠት ይቻላል አይደል? እሺ፣ እኔ በበኩሌ 10,000 ብር አስገባለሁ። አካውንት ቁጥር ንገሩ። አካውንት እየተጻፈ ነው። ምንም የለኝም። እውነቱን ለመናገር ብዙ ኃላፊነት ያለብኝ ሰው ነኝ። ግን ካለኝ ላይ መስጠት ደግሞ ለእኔ 10,000 ብር ብዙ። እውነቱን ነው የምነግራቸው። ኢትዮጵያ ውስጥ እየኖርኩ ግን ደነች ነገር ቢደረግላቸው የኔ ወዳጆች፣ የኔ ተወዳጆች፣ እኔም ብላችሁ የመጣችሁ የእነዚህ ሰዎች ሀዘን የሚገዳችሁ ወንድሞች፣ እስኪ እኔ ጀመርኩት አይደለ? እናንተ ደግሞ አጧጡፉት። እስኪ ለስንት ነገር አድርገን የለ